የሚሄድበትን መንገድ ያውቃል ከፈተነኝም በኋላ እንደ ወርቅ ወጣለሁ አለ ኢዮብ ምዕራፍ 23 ቁጥር 10 ላይ ራይት ነው። በዚህ ሰዓት በተለያየ ፈተና ውስጥ ያላችሁ ሰዎች ይሄ መልእክት ለእናንተ ነው። የእግዚአብሔር ዝምታ የመተው ምልክት ሳይሆን የመዘገየት ምልክት ነው። እግዚአብሔር ዝም ስላለ የተዋችሁ የመሰላችሁ ሰዎች እግዚአብሔር በዝምታ ውስጥ ነው የሚሰራው። በዝምታ ውስጥ ነው የሚሰራው። እግዚአብሔር እንዴት እንደሚሰራ አታውቁም፣ ግን እግዚአብሔር በዝምታ ውስጥ ይሰራል። የእግዚአብሔር የዝምታ ጊዜ ትንሽ ህመም አለው፣ ነገር ግን በትዕግስት መጠበቅ አለባችሁ። ያ የእግዚአብሔር የዝምታ ጊዜ ወርቅ በእሳት ውስጥ የሚቆይበት ጊዜ አይነት ነው። እንደዛ ነው የሚወሰደው። ወርቅ በእሳት ውስጥ የሚቆይበትን ጊዜ ሲጨርስ ወደ ከተማ ሲወጣ ቦታውን ሲያገኝ ዋጋው ከፍ ይላል፣ ተፈላጊነቱ ይጨምራል፣ ኦቨር ሻይን ያደርጋል። አሁን ካላችሁበት ሁኔታ ውስጥ የምትወጡበት ጊዜ በጣም ቅርብ ነው። ቀኑ ቀርቧል። ስትወጡ ግን ትክክለኛውን ቦታ ታገኛላችሁ፣ ተፈላጊነታችሁ ይጨምራል፣ ኦቨር ሻይን ታደርጋላችሁ። እግዚአብሔር ይባርካችሁ። መልእክቴ ግልጽና አጭር ነው። የእግዚአብሔር ዝምታ የመተው ምልክት አይደለም።